በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳዊ የተሰኛችሁ የእግዚአብሔር ቤተሰቦች እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን አደራችሁ እንዳላችሁበት የሀገር ሰዓት አቆጣጠር አምላካችን ቅዱስ እግዚአብሔር የተመሰገነ ይሁን። እኔ ደህና ነኝ። ዛሬ እንደተለመደው ቃል እግዚአብሔር እንማማራለን። የሚያስተምር ሚስጥርን የሚገልጥ የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ለሁላችንም የቃሉን ደጅ ይክፈትልን። ሰምተን 30ና 60 መቶ ያማረ ፍሬ እንድናፈራ አምላከ ቅዱሳን ይርዳን። ዛሬ የምንማረው መንፈሳዊነት በሚል ርዕስ ይሆናል። እንግዲህ መንፈሳዊነት ብዙዎቻችን ያው ቃሉን እናውቀዋለን። መንፈሳዊነት ማለት ምን ማለት ነው? ከዛ በመንፈሳዊነት ስር ውስጥ ምን ምን ይካተታሉ የሚለውን እናያለን ማለት ነው። መንፈሳዊነት ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ቁጥር 5 እስከ 8 እንዲህ ሲል አስቀምጦታል። እንደ ሥጋ ፈቃድ የሚኖሩ የሥጋን ነገር ያስባሉና እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ። ስለ ሥጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ሕግ አይገዛምና መገዛትም ተስኖታል። በሥጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም ይላል። ስለ ቃሉ አምላካችን ልዑል እግዚአብሔር የተመሰገነ ይሁን። እንግዲህ ስለ ሥጋ ማሰብ ሞት ነው አለ። ስለ ሥጋ ማሰብ ማለት ልብላ ልጠጣ፣ ልክ እንደ ምንድን ነው ይሄ በደመ ነፍስ የሚንቀሳቀሱ እንስሳት አይነት ማለት ነው። ዝም ብሎ ልብላ ልጠጣ፣ ልነሳ፣ ልተኛ፣ ልስራ ወይም ደግሞ ልዝናና አይነት ብቻ ማለት ነው። እንደዚህ ከሆነ እንደ ሥጋ ፈቃድ ብቻ መኖር ይባላል። ግን ደግሞ ነገ እግዚአብሔር ይጠይቀኛል። ዛሬ በሰራሁት ነገ እግዚአብሔር ይጠይቃኛል። ምክንያቱም እግዚአብሔር ሰው የዘራውን ያጭዳል ብሏልና የዘራሁት ነገ ምንድን ነው ማጭደው ምንድን ነው ብሎ እንዲያስብ ያስፈልጋል። ይሄ መንፈሳዊነት ይባላል። ነገ እግዚአብሔር ዋጋዬን ይከፍለኛል። ዛሬ የሰበሰብኩትን፣ ዛሬ የዘራሁትን፣ ዛሬ ያዘመርኩትን ነገ ፍሬውን እበላለሁ ብሎ ልክ እንደ ገበሬው ማለት ነው አስቦ ያ ፍሬ መልካም ፍሬ ወይም ጥሩ ዘር መሆኑን አስቦ ዛሬ መዘጋጀት መቻል አለበት ነው። እና መንፈሳዊነት ማለት ያ ነው እንጂ እንደው ዝም ብሎ ብቻ አይ በቃ እግዚአብሔር ስራ ጥረ ግረ ብላ ብሎኛል፣ ጥሪ ግሬ መብላት ብቻ ነው ካለ መብላት፣ መጠጣት፣ መነሳት፣ መተኛት ከሆነ የእሱ ህይወት ባዶ ነው። ምክንያቱም ሰው የተፈጠረው መላእክትም ጭምር ማለት ነው ስሙን ለመቀደስ ክብሩን ለመውረስ ነው። ስሙን እግዚአብሔርን ቅዱስ 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 ብሎ ለማመስገን እንደገና ደግሞ ክብሩ የተባለው መንግስተ ሰማያትን ለመውረስ ነው እንጂ ሰው በዚች ምድር ላይ ቢኖር የተወሰነ የተመጠነ ተሰፍሮ የተሰጠው ዕድሜ ነው። ከዛ ቢያልፍ ደግሞ ቅዱስ ዳዊት እንዳለው ከ70 ቢያልፍ ድካምና መከራ ነው። ድካምና መከራ ነው። ሰው እንዲያውም በጊዜ መሞትን ነው የሚፈልገው። ሞት ራሱ ረፍት የሆነው የገባው ሰው ማለት ነው። አንዳንዱ ከጭንቀት የተነሳ ሞትን ይመኛል፣ ወይም ደግሞ የሆነ ነገር አልሳካ ሲለው ሞትን ይመኛል። ግን ያ አይደለም። እቺ ምድር የተሰጠችን ወይም ደግሞ እኛ ወደዚህ ምድር እግዚአብሔር ያመጣን በእቅድ ነው፣ እንድናዘምርባት ነው። ገበሬ እርሻ ሲኖረው አርሶ ዘርቶ በቅሎለት አፍርቶ ነገ ለልጆቹ ለቤተሰቦቹ ቀለብ የዓመት ቀለብ እንዲሆነው በተስፋ ነው የሚዘራው። በተስፋ ነው። ሃይማኖትም እንደዚህ ነው፣ ተስፋ ነው። የማናየውን ነገር ይላል ቅዱስ ጳውሎስ፣ በኋላ እንመጣበታለን። የማናየውን ነገር ተስፋ እንደምናደርግ ማለት ነው። እና ስለዚህ ነው በዚህ በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 8 ላይ የማይታየውን እንጂ የሚታየውን ተስፋ አናደርግም ይላል። ስለዚህ ተስፋ የምናደርገው ነገር፣ ስለዚህ ይሄ መንፈሳዊነት በመንፈሳዊ መነጽር የምናየው ነገ ከእግዚአብሔር አገኘዋለሁ የምንለው ነው። እና መንፈሳዊነት ማለት ነገ ከእግዚአብሔር በብድራት ይመለስልኛል ብለን የምናስበው ነው ማለት ነው። ስለዚህ ከዛ አንጻር መንፈሳዊነት ስጋዊውን ነገር ብቻ ከማሰብ ወጥቶ ነገ ለነፍሴም ብሎ እንዲያስብ እንዲጠነቀቅ የሚያደርግ ነው ማለት ነው። ስለዚህ እንደ ሥጋ ፈቃድ የሚኖሩ የሥጋን ነገር ያስባሉ እናለ። እንደ ሥጋ ፈቃድ ብቻ በቃ የሥጋ ፈቃድ ብቻ መብላት፣ መጠጣት፣ መኖር፣ ከዛ መሞት፣ መወለድ እንደዚህ የሚሉ ሰዎች አሉ አለ። ሰው ይወለዳል፣ ይኖራል፣ ይሞታል። በቃ ከዛ በስብሶ እንደሚቀር አድርገው ነው የሚያስቡት። አይደለም፣ ትንሣኤ ሙታን አለን። ይሄ ተስፋ ስላለ መንፈሳዊ ሰው ይህንን ነው ነገ እግዚአብሔር ምን ይከፍለኝ ይሆን ብሎ የሚያስብ ማለት ነው። እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁና በመንፈስ ግን የሰውነትን ሥራ ብትገድሉ በሕይወት ትኖራላችሁ። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና ይላል። የሚደንቅ እኮ ነው። አያችሁ፣ በመንፈስ ወይም ደግሞ በእግዚአብሔር መንፈስ የሚመሩ
የእግዚአብሔር መንፈስ ማለት ምን ማለት ነው? መንፈስ ቅዱስ ማለት ነው። መንፈስ ቅዱስ ምን ይፈልጋል ከኛ? ከኛ ኃጢአትን መተው፣ ለሰራነው ኃጢአት ንስሐ መግባት፣ ያ ነው። ስለዚህ የእግዚአብሔር መንፈስ ቅዱስ እንዲያድርብን ያስፈልጋል። አንድም የእግዚአብሔር ልጆች ማለት እኛ በጥምቀት በአብ በወልድ በመንፈስ ቅዱስም የተጠመቅን ክርስቲያኖች ሁላችንም ምንድነን? የሥላሴ ልጅነትን ያገኘን ለዚህ ነው ሀብተ ውልድና ስመ ክርስትና የተሰጠን ክርስቲያኖች ነን ማለት ነው። እና እግዚአብሔር አምላክ ለዚህ ክብር አድሎናል። ገና ስንጠመቅ በአብ በወልድ በመንፈስ ቅዱስም ተጠምቀን ልጅነትን አግኝተናል። ያ ልጅነታችንን ማንም አይነጥቀንም። የእግዚአብሔር ልጅነታችን ያ ማንም እንዳይነጥቀን የተሰጠን ልጅነታችን ግን እንዳናጣው ዛሬ በስጋ ብቻ ወይም በስጋ ፈቃድ ብቻ መኖር የለብንም ማለት ነው። እና የስጋ ፈቃድ ደግሞ ቅዱስ ጳውሎስ በገላትያ መልእክቱ እንዳስቀመጠው ምንድን ነው? ያው የስጋ ፈቃድ ታውቁታላችሁ፣ የኃጢአት ነው። በቃ ባጭሩ የኃጢአት ዝርዝሩ ሳያስፈልግ እናንተ ታውቁታላችሁ። ይሄንን የመንፈስ ፈቃድ ደግሞ ወይም ደግሞ የመንፈስ ፍሬ ተብለው የተጻፉት ደግሞ ይታወቃሉ። ይሄ ሰላም፣ ፍቅር፣ ህብረት፣ አንድነት ምናምን እያለ የሚጠቅሳቸው ማለት ነው የመንፈስ ፍሬዎች። እና እነዚህ የመንፈስ ፍሬዎችን ሰው ሊተገብራቸው ቀስ በቀስ ሊያሳድጋቸው የሚገቡ ነገሮች ናቸው ማለት ነው። ሮሜ 8:13 ላይ ለዚህ ነው የእግዚአብሔር ልጆች ናቸው አለ። ይሄ በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸው ይላል። እና እግዚአብሔር ልጄ ብሎ እንዲጠራን በመንፈስ ቅዱስ መመራት አለብን። እግዚአብሔር የሚወደውን ነገር ለማድረግ መጣር አለብን፣ ማድረግም አለብን ማለት ነው። ለዚህ ነው እግዚአብሔር አምላካችን ምን ይላል? አዎ እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና መንፈስ ሊሰግዱለት ያስፈልጋቸዋል ይላል። በዚህ በዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ማለት ነው። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ለሳምራዊቷ ሴት የተናገረው ነው። እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል። ስንሰግድ ስናመልክ እውነትን ይዘን እንደገና ደግሞ በመንፈስ እግዚአብሔር እዚህ አለ ብለን እግዚአብሔር ያው የሌለበት የለም። እግዚአብሔር ምሉ በኩል ይሄ ነው። ስለዚህ እግዚአብሔርን በአይነ ህሊናችን አይተን የምንሰግደው ነው። ከኔ ጋር አለ እግዚአብሔር እፊቴ ቆሟል። አሁን በጸሎታችንም እኮ ዋጋ የምናገኘው ፈሪሃ እግዚአብሔር ሲኖር ነው። ዝም ብለን የምናበነበንብ ከሆነ ዋጋ የለውም። ውስጣችን የእግዚአብሔርን ስም እየጠራ አይምሯችን የማያስተውለው ከሆነ ዝም ብሎ ማነበነብ ነው የሚሆነው እና በማስተዋል ስንጸልይ ነው ማለት ነው። ነገር ግን አለ ቅዱስ ጳውሎስ፣ ነገር ግን እርስ በርሳችሁ ብትበላሉና ብትነካከሱ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ። ነገር ግን እላለሁ በመንፈስ ተመላለሱ፣ የስጋንም ምኞት ከቶ አትፈጽሙ። የስጋንም ምኞት ከቶ አትፈጽሙ። ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛልና እነዚህም እርስ በርሳቸው ይቀዋወማሉ ይላል። ስጋና መንፈስ ማለት ነፍስና ስጋ ማለት ነው። ስለዚህ ይቀዋወማሉ። ስጋ በመንፈስ ላይ መንፈስም በስጋ ላይ። ለምሳሌ ስጋ የስጋን ስራ ኃጢአትን መስራት ይፈልጋል። ነፍስ ግን ነገ የሚደርስባትን ስለምታቅ ስለዚህ ምን ትላለች? የነፍስን ስራ መልካም ነገርን አድርግ ብላ ስጋን ተወተውታለች ማለት ነው። ያ ማለት እኛ ውስጥ ያለ ጦርነት ማለት ነው። ጻድቁ ኢዮብ እንዳለው ምንድን ነው ያለው? የሰው ህይወቱ ብርቱ ሰልፍ ነው አለ። ሰልፍ ማለት ጦርነት ማለት ነው። እኔ መልካም ነገርን ማድረግ እፈልጋለሁ፣ ግን ደግሞ የሆነ ነገር ያርቀኛል። ስጋዊ ፈቃዴ ያሸንፈኛል፣ ወይም ደግሞ ዓለማዊ ነገር ያሸንፈኛል። ወደ ቤተክርስቲያን መሄድ እፈልጋለሁ፣ እንቅልፍ ይደፋኛል፣ እንቅልፍ ያደክመኛል፣ እንቅልፍ ያጣፍጥልኛል ያመጣና ስለዚህ የጸራሞ ደራሞ የሚባለውን ክፉ መንፈስ ያመጣና ድብት ታርጎ ያስተኛልኛል። ስለዚህ ከቤተክርስቲያን እርቃለሁ። ከዛ በኋላ እንድቆጭ ያደርገኛል። ወይ ንስሐ አልገባበት ወይ በሚቀጥለው ተመልሼ አልሄድ እና እንዲቆጨኝ ያደርጋል። እንድናደድ እንድርቅ የበለጠ ያደርገኛል ማለት ነው። በቃ አሁን ርቅ ያለው ከእግዚአብሔር ቀርቻለሁ፣ አሁንማ ምን ብዬ እሄዳለሁ ብለን የበለጠ እንድንቀር ያደርጋል። ኃጢአትም ልክ እንደዛ ነው። ትንሿን ኃጢአት ደግመን ሌላ ትልቅ ኃጢአት እንሰራለን እያልን የኃጢአት ትንሽ ባይኖረውም ለእኛ ትንሽና ትልቅ የምንለው ማለት ነው። የኃጢአት ደሞዙ ሞት ነው። ስለዚህ ከዛ እየራቅን እንመጣለን። ይህን ያህል ኃጢአት ተሸክሜ ቤተክርስቲያን እንዴት ሄዳለሁ? እንዴት እግዚአብሔር ፊት እቆማለሁ እንላለን። እግዚአብሔር ፊት እኮ የምንቆመው ይቅር በለኝ ለማለት ነው። ሸክማችንን ለማራገፍ እኮ ነው። እናንተ ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ። እኔ ሸክሜ ቀሊል ቀንበሬም ልዝብ ነው አለ። ስለዚህ ኑ ነው ያለው። ወደ እግዚአብሔር የምንሄደው እኛ ንጹሕ ሆነን ሳይሆን ለመንጻት ነው። ሄደን እግዚአብሔርን እንድናመሰግንና በካህኑ እግዚአብሔር ይፍታ ተብለን እንድንባረክ መድኃኔ ዓለም ክርስቶስ አካሉ የሆነችው ቤተክርስቲያንን ስመን በረከትን እንድናገኝ እንጂ ኃጢአታችንን ተሸክመን ሄደን ቤተክርስቲያን አንዳንድ ሰው ቤተክርስቲያን ልታረክስ መጣች ሊያረክስ መጣ ብሎ ሰውን ይንቃል።
በሰዎችማ ቤተክርስቲያን አትረክስም። እሷ የረከሱትን ትቀድሳለች፣ ታነጻለች እንጂ። እና ለዚህ ነው መካን ቄድሶ ለሰብ ሰብ ቄድሶ ለመካን ይላሉ አባቶቻችን አይደል? አባቶቻችን ሊቃነ ጳጳሳቱ ቦታን ባርከው ቤተክርስቲያን ያደርጋሉ። ቤተክርስቲያኑ ደግሞ ከተባረከ በኋላ ሰውን ይቀድሳል፣ ይባርካል፣ ንጹሕ ያደርጋል፣ ከኃጢአት ያነጻል። ንስሐ የምንገባባት ስለሆነ ወደ እግዚአብሔር የምናለቅስባት ስለሆነ ቤተክርስቲያን የእግዚአብሔር አካሉ ናት። የእግዚአብሔር አካሉን የዳሰሰ ወይም ደግሞ አካሉ የተባለች ቤተክርስቲያኑን የዳሰሰ አጥሯን ቅጥሯን ተደባብሶ ፊቱን አሽቶ የሄደ ይባረክባታል። ልክ እንደዛች 12 ዓመት ደም ሲፈሳት እንደነበረችዋ ሴት ከደሟ ነጽታ ቀጥ ብሎ እንደቆመላት ማለት ነው። ልክ እንደዛ በደም የተመሰለ ኃጢአታችንን በደላችንን ሁሉ ያጠፋልናል ማለት። ለዚህ ነው ቤተክርስቲያን የምንሳለመውም አንዱ ለዚህ ነው። ኃጢአታችንን ይቅር እንዲለን በእንባችን ፊታችንን አጥበን። ለዚህ ነው ቅዱስ ማቴዎስ በምዕራፍ 6 ላይ ምን ይላል? ፊትህን ታጠብ ራስህንም ተቀባ ይላል። ፊትህን በምን? በውሃ ነው። በውሃ አሁን የማይታጠብ ሰው አለ? እንኳን እኛ ልጆቹም ይታጠባሉ እኮ ልጆችም ይታጠባሉ። ግን ፊትህን ታጠብ ማለት በእንባ ነው። በንስሐ እንባ ታጠብ ነው። የእግዚአብሔርን ቸርነት የመድኃኔዓለም ክርስቶስን መከራና ስቃይ እያሰብክ ታጠብ ነው። የሰማዕታቱን ግፍ እያሰብክ ታጠብ ነው። በእንባ ታጠብ፣ አልቅስ ነው። ስለ ኃጢአትህ ተናዘዝ፣ አልቅስበት ነው ፊትህን ታጠብ ማለት። ራስህንም ተቀባ ማለት ምን? ቅባት መተሻሸት ነው? አይደለም። በስግደት ላበላብ ሁን ነው። ስገድ ነው። ጹም፣ ጸልይ፣ ድከም። በቃ በኃጢአትህ ስለ ኃጢአትህ ወደ እግዚአብሔር ተንበርከክ፣ ስገድ። የንስሐ አባትህ መምህረ ንስሐ የሚሰጡህን ቀኖናህን ለመጨረስ ትጋ። ይሄ ነው በስግደት ያልበናል። ሰውነታችን ያልበዋል፣ ፀጉራችን ያልበናል። ያ ነው እንጂ ራስህን ተቀባ ማለት ቅባት ተቀብቶ መዞር አይደለም። ስለዚህ ለዚህ ነው በእንባ በስግደት በጾም በጸሎት ወደ እግዚአብሔር እንድንመለስ ነው የሚያስፈልገው። መንፈሳዊነት ማለት አንዱ ይሄ ነው። እግዚአብሔር ኃጢአቴን ይቅር ይለኛል ብለን አምነን ንስሐ ስንገባበት ነው። አንዳንድ ሰው ንስሐ ገብቶ የተሰጠውን ቀኖና እንኳን ጨምሮ ያደርጋል። ይህ ትክክል አይደለም። ጨምሮ ማድረግ ካህን የሰጠውን በአቅሙ የሰጠውን ተቀብሎ ያንኑ መፈጸም ነው። ሌላው ተጨማሪውን በግሉ የሚያደርገው ነው ማለት ነው። እና ስለዚህ ካህኑ የእግዚአብሔር እንደራሴ እንደሆነ ወይም ደግሞ የእግዚአብሔር ዓይኖች ተብለው አይንተ እግዚአብሔር ተብለው እንደተጠሩ ሁሉ ቀኖና የተሰጠውን ያንን ተቀብሎ መፈጸም ነው ያለበት። ብዙ ፈተና ይገጥመዋል እሱንም ለመጨረስ ማለት ነው። አንዳንዴ ኃጢአቴ ብዙ ስለሆነ ይሄ ያንሰኛል የሚልም አይጠፋም። ግድ የለም ካህኑ የሰጡህን መጀመሪያ ጨርስ። ከዛ በኋላ ለሚቀጥለው ያው ንስሐ ስለማይቆም ኃጢአትም ስለማይቆም እያደግ እየጠነከር ስትሄድ እሳቸውም እያጠነከሩ በደረጃ ይሰጡሃል። አንዴ ብን ብለን እንዳጠፋ ወይም እንዳጠፊ ማለት ነው። ስለዚህ እንደዚህ ነው መሆን ያለበት። ስለዚህ መምህረ ንስሐ ጋር ቀርቦ የሚሰጠንን ቀኖናችንን በአግባቡ መወጣት፣ ሰበብ አስባብ እየፈጠርን ከዛ አለመራቅ ነው። እንግዲህ ይሄ የንስሐ ትምህርት ላይ ወይም ትምህርተ ንስሐ ላይ የሚሰጥ ነው። ከሰባቱ የቤተክርስቲያናችን ሚስጥራት አንዱ ነው ሚስጥረ ንስሐ ማለት ነው። እና ስለዚህ ይህንንም በዛው ይሄ መንፈሳዊነትን ያጠቃለለ ስለሆነ ውስጡ መንፈሳዊነት ማለት ሰው ወደ እግዚአብሔር ሲመለስ አንዱ መጀመሪያው ከእግዚአብሔር ጋር መታረቅ ስላለበት ነው። ሁሉ ነገር የሚከናወነው ከእግዚአብሔር ጋር ስንታረቅ ነው። ጸሎታችን የሚሰምረው ከእግዚአብሔር ጋር ስንታረቅ ነው። ከእግዚአብሔር ጋር ለመታረቅ ደግሞ ሰው መጀመሪያ ከራሱ ጋር መታረቅ አለበት። ራሱን ሁልጊዜ እየወቀሰ ስላችሁ ይሄ ለምን ተፈጠርኩ ሳይሆን እግዚአብሔር ሆይ በአምሳልህ በአርአያህ ፈጥረኸኝ እኔ ኃጢአትን ሰርቻለሁ፣ ለምን ኃጢአት ሰራለሁ? የሰራሁትስ ኃጢአት ለምን ንስሐ አልገባበትም ብዬ ራሴን እንድወቅስና ንስሐ ገብቼበት ንስሐዬን በአግባቡ እንድጨርስ ነው የሚያስፈልገው። እና ወደዛ እንዳልመለስ ደግሞ እግዚአብሔር እንዲረዳኝ መጸለይ ያስፈልጋል ማለት እና ለዚህ ነው። ስለዚህ ሰው በሰራው ኃጢአት በንስሐ ሲመለስ አንዱ መንፈሳዊነት ያ ነው እንጂ ዝም ብሎ ነጠላ ለብሶ በመመላለስ አይደለም። ዝም ብሎ በመዘመርን ዝም ብሎ ቆሞ በማስቀደስም በመቀደስም አይደለም። የንስሐ ሕይወት ከሌለን ዋጋ የለንም። የንስሐ ሕይወት ሁላችንም ያስፈልገናል። በንስሐ ሕይወት መመላለስ አለብን። ሁላችንም በኃጢአታችን ብንናዘዝ ከኃጢአታችን ሊያነጻን የታመነና ጻድቅ ነው እንዳለ ቅዱስ ዮሐንስ ወልደ ነጎድጓድ በመልእክቱ አንደኛ ዮሐንስ ምዕራፍ 1 ቁጥር 8 ላይ ኃጢአት የለብንም ብንል እንዋሻለን አለ። እውነትም በእኛ ዘንድ የለም። በኃጢአታችን ብንናዘዝ ግን ከኃጢአታችን ሊያነጻን የታመነና ጻድቅ ነው አለ። እርሱም ክርስቶስ ኢየሱስ ነው አለ። ስለዚህ መድኃኔዓለም ኢየሱስ ክርስቶስ ከኃጢአታችን ሊያነጻን እኛ ምን መሆን አለብን? ኃጢአተኛ መሆናችንን ታምነን አምነን ለኃጢአታችን ንስሐ መግባት፣ ንስሐችንን ቀኖናችንን በአግባቡ መፈጸም ያስፈልጋል ማለት ነው። መንፈሳዊነት ሌላኛው ይሄ ነው። ሌላው ምን ይላል?
ነገር ግን እርስ በርሳችሁ ብትበላሉና ብትነካከሱ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ። ይሄ አሁን መጣላት፣ ማኩረፍ፣ ቂም መያዝ፣ አንዱን መቀየም፣ ተቀይሞም አለመመለስ፣ ይቅር አለማለት፣ ይቅርታ አለመቀበል፣ ይሄ የኛ ሰዋዊ ባህሪያችን ነው። ግን መሆን የለበትም። እግዚአብሔር እኛ ይቅር እንድንባባል እርሱ ደግሞ ይቅር እንዲለን አባታችን ሆይ ጸሎታችን ላይ እኮ እሱ አይደል ያለው? አዎ አቤቱ ይቅር በለን እኛም የበደሉንን ይቅር እንደምንል። ይቅር ማንል ከሆነ እንዋሻለን። ጸሎቱም ውሸት ነው የሚሆንብን፣ እኛ ጋር እየዋሸን ነው ማለት። ስለዚህ እውነት እንዲሆን ይቅር ማለት አለብን። የተበደልን ሰዎች ይቅር ማለት መተው መቻል አለብን። የበደልን ሰዎች ደግሞ እንደው ጥፋታችንን አምነን በደላችንን አምነን ይቅር በለኝ ይቅር በይኝ ማለት አለብን ከልባችን። ካጠፋው ይቅርታ አይሰራም። አጥፍቻለሁ ይቅር በለኝ ነው። ካጠፋው ይቅርታ ከመሰለህ ማለት ነው፣ ወይም ከመሰለሽ ማለት ነው። ስለዚህ አይሆንም። አጥፍቻለሁ ይቅር በለኝ፣ አጥፍቻለሁ በድዬሻለሁ ይቅር በይኝ ብሎ በትክክል ይቅርታ መጠየቅ ያስፈልጋል ማለት ነው። የዛኔ ያም ሰው ሳይኩራራ ይቅር ስለ እግዚአብሔር ይቅር ብያለሁ ትቻለሁ ብሎ ሙሉ በሙሉ መተው አለበት። አንዳንዱ ትቻለሁ ይቅር ብያለሁ ብሎ በቂሙ በውስጡ ቋጥሮ የሆነ ጊዜ ላይ አሀ የተውኩልህ መሰለህ እንደ የረሳሁት መሰለህ እንዲህ ይላል። ይህ ፈጽሞ ይቅርታ አላደረገም። እግዚአብሔር ያንተንም ኃጢአት ይቅር አይልም። እንዲህ የምናደርግ ሰዎች እግዚአብሔር እኛንም ኃጢአት ይቅር አይለንም። ካልተውን እሱም አይተውልንም። እግዚአብሔር ደግሞ በሐልዮ በሐሳብ በነቢብ በመናገር በገቢር በመስራት ኃጢአትን እንሰራለን፣ እናስቀይመዋለን፣ እናሳዝነዋለን። ስለዚህ የኃጢአት ባሪያ ሆነን ሳለን እንደው ሌላው ሲበድለን እግዚአብሔርን በድለነው ይቅር ማንል ከሆነ እሱ ደግሞ ይቅር አይለንም ማለት ነው፣ ሰውን ይቅር ማንል ከሆነ እና ስለዚህ ጥንቃቄ ያስፈልጋል። ብዙ ጊዜ አበሻ ደመ መራራ ነው ይባላል። ደመ መራራነቱ አትንኩኝ ነው። መንካት ይችልበታል። ሲነካ ችግር የለበትም። እኔ ስለ ሌላ ሰው ማውራት መጥፎነቱን ክፉነቱን በደንብ አድርጌ ያወራለሁ። ስለ እኔ ክፉነት ግን ሌላ ሰው እንዲናገርብኝ አልፈልግም። አያችሁ፣ ይሄ እኮ ራስን ከፍ ከፍ ማድረግ ነው። እኔ ስለ ሰው የምናገር ከሆነ ሰውን እያማው ከሆነ ሰው ሲያማኝም አምኜ መቀበል መቻል አለብኝ። ምክንያቱም የዘራውን ነው የሚያጭደው ሰው እና ይሄ ሐሜት ደግሞ ተገቢ አይደለም። ወንድምህን ተቀምጠህ አማሃው ይላል። ተቀምጠህ ወንድምህን አማሃው። ይህንንም ዝም አልኩ እኔ እዘልፍሃለሁ ይላል ቅዱስ ዳዊት በመዝሙሩ የተናገረው። አምላካችን ቅዱስ እግዚአብሔር የተናገረው በቅዱስ ዳዊት ላይ አድሮ ይህንን ነው። ወንድምህን አምነህ አምተኸው ዝም አልኩ። እንደገና ደግሞ ራስህን ከአመንዘሮች ጋር እንደዚህ አንድ ላይ ተደባልቀ ስራ ሰራ አመነዘርክ፣ ዝም አልኩ፣ እመጣብሃለሁ፣ እጠርግሃለሁ፣ አጠፋሃለሁ ይላል እንዲያው። ስለዚህ ተጠንቀቅ ነው እና ስለዚህ እግዚአብሔርን እንዳሙት እስራኤላውያን ሰው ሰውንም እያማ አንዳንዶቻችን ኃጢአት አይመስለንም እውነት ለመናገር እና ለምደነዋል፣ ተላምዶታል። አንደበታችን ተላምዶታል፣ ጆሮአችን ተላምዶታል። ማማት ምግባችን ሆኗል። ሰውን ማማት ሐሜት ምግባችን ሆኗል ማለት ነው። እንደው ሰውየው እያለ ራሱ መንገር እንችላለን እና ከጀርባው እናማለን። ሁላችንም ላይ ያለ ትልቅ ኃጢአት ነው። የኃጢአት ትንሽ የለም ብያችኋለሁ፣ ደሞዙ ሞት ስለሆነ። ስለዚህ ወንድምህን ተቀምጠህ አማሃው በእናትህ ላይም ተነሳ ይላል እኮ በእናትህ ልጅ ላይ። ስለዚህ ይህንን አድርገህ ዝም አልኩ። አንተ ግን ዝም ስልህ ምን አልክ? በኃጢአት ላይ ኃጢአት እየጨመርክ ቀጠልክ ነው። አፈልስሃለሁ፣ ምን አጠፋሃለሁ። ስለዚህ ተጠንቀቅ ነው፣ ተመለስ ነው እና ስለዚህ እኛ የኃጢአት መጠኑን የኃጢአት አቅሙን ወይም ጉልበቱን ትንሽ ትልቅ መካከለኛ እያልን የምንሰጥ ስለሆንን ይሄ እግዚአብሔር አይቆጥረውም፣ ይሄ ብዙም ይሄን እግዚአብሔርማ አያየውም የምንል ሰዎች አለን። በእግዚአብሔር ቦታ ሆነን በእውነት ሎቱ ስብሐት እግዚአብሔር ይቅር ይበለን። እግዚአብሔር ዝም ቢለን በአባትነት ሰይጣን እኮ ዝም አይልም። ከሳሻችን አይደል እንዴ? ይመዘግበዋል እኮ ይጽፈዋል። ስለዚህ ለእያንዳንዱ ኃጢአታችን አንድ ሳይቀር መናዘዝ ነው፣ ማልቀስ ነው፣ ንስሐ መግባት ነው። ከዛ ይደመሰስ። ሁሌ ደግሞ መዘከር፣ ማሰብ ያንን ኃጢአት ይህን አድርጌ እግዚአብሔር ሆይ ማረኝ፣ ይቅር በለኝ፣ ትምረኝ ይሆን ይቅር ትለኝ ይሆን ማለት የለብንም። ማረኝ፣ በቃ ይቅር በለኝ፣ ኃጢአተኛ ነኝ፣ በደለኛ ነኝ፣ ንስሐዬንም በጎደለ ሞልተ ተቀበልልኝ፣ እባክህን ማረኝ። እንደዛ ሰው እንደ ቀራጩ ሰው ሉቃስ ወንጌል ላይ እንደተጻፈው ማለት ነው። አይኑን እንኳን ወደ ሰማይ አቅንቶ ማየትን አልፈለገም። በቃ ኃጢአተኛ እንደው ቤተ መቅደስን መግባት አልፈለገም። ቀራጩ ማነው? ፈሪሳዊው ግን በድፍረት ገባ ይላል። ጌታ በምሳሌ የተናገረው ነው። በድፍረት ገብቶ አቤቱ ይቅር በለኝ እንደዚህ እንዲያውም እንደዚህ ይቅር በለኝም አላለም። እንደዚህ ቀራጭ ስላላረከኝ ወንበዴና ሽፍታ
ስላላረከኝ አመሰግንሃለሁ ነው ያለው። ወንድሙን እየከሰሰ አመሰግናለሁ ይላል። የራሱን ኃጢአት አላየም፣ የወንድሙን ኃጢአት ነው የሚያየው። እንደዚህ ሰው ቀራጭ ስላላደረከኝ እኛ ምን እንላለን እኮ ብዙ ጊዜ እንደዚህ ሰውዬ ስላላረከኝ እንደዚህ ስላላረከኝ ተመስገን እንላለን አይደል? ተመልከቱ፣ የጸሐፍት ፈሪሳውያን አባባል ማለት ነው። ስለዚህ ፈሪሳዊም እንደዛ ነው ያለው። ግን ጸሎት የተሰማኝ ማን ነው? የዛ የቀራጩ ሰው ነው። በቃ ደረቱን እየደቃ አቤቱ እኔ ኃጢአተኛ ነኝ፣ በደለኛ ነኝ፣ ወደ ቤተ መቅደስ መግባት ግቢ እንኳን መግባት አልፈለገም። አይገባኝም ብሎ ማለት ነው። እኔ አይገባኝም እዚህ ቦታ መቅረብ፣ ይህ ደጅ ምን ያህል ያስፈራ እንዳለ ማለት ነው ቅዱስ ያዕቆብ። ይህ ደጅ ምን ያህል ያስፈራ፣ እግዚአብሔር የተገለጠበት ቦታ ነው ብሎ እንደተናገረው እና ይህ ቀራጩ ኃጢአተኛ ነኝ ብሎ ኃጢአቱን ታምኖ ወደዛ መቅረብ አልፈለገም። ወደ ሰማይ ማየት አልወደደም፣ ፈራ። ከዛ ይቅር በለኝ እኔ ኃጢአተኛ ነኝ እያለ ደረቱን ይደቃ ነበር ይላል። እና ስለዚህ ኃጢአቱን ታምኖ ደረቱን እየደቃ በደለኛ ነኝ ማረኝ እያለ የራሱን ኃጢአት ብቻ እያየ ነው ይህ ሰው ጻድቅ ሆኖ ወደ ቤቱ ተመለሰ ይላል። ኃጢአቱ ተሰርዮለት። ያኛው ግን የሌላውን ኃጢአት እያየ ምንድን ነው የሚባል ነገር አለ። አሳ ጎርጓሪ ዘንዶ ያወጣል፣ የሰው ፈላጊ የራሱን ያጣል አይደል የሚባለው? አዎ የራሱን ኃጢአት ሸፍኖ እንደዛች ሴትም በዮሐንስ 8 ላይ እንዳለችው አመንዝራይቱ ሴት ስታመነዝር አገኘናት ብለው አይሁድ ወደ ክርስቶስ አምጥተዋት ምን ትላለህ? ሙሴ እንደዚች አይነቷን ሴት በድንጋይ ተወግራ ትሙት ብሏል። አንተስ ምን ትላለህ? ሊፈትኑት አንተስ ምን ትላለህ አሉት። ጎንበስ ብሎ በጣቱ ጻፈ ይላል። በቃ ሲጨቀጭቁት ደጋግመው ሲጠይቁት ቀና ብሎ አያቸውና ከእናንተ ኃጢአት የሌለበት ይውገራት አለ። ከዛ የሁላቸውም ኃጢአት ታያቸው፣ በግንባር ላይ ታያቸው። በቃ ከዚያ ተሰቀቁ፣ በጣም ከበዳቸው። እንዴ ይህን ሁሉ ኃጢአት ሰርቼ ነው እሷን ልወግራት የመጣሁት አሉ ማለት ነው። ይህን ኃጢአት እኮ እንደው አይደለም በድንጋይ ውግረት በሌላም እኮ የሚያስገድል ነው፣ ከሷ የባሰ ነው ብለው የራሳቸውን ኃጢአት አሰቡና ሁሉም ድንጋያቸውን ጥለው ፊታቸውን አዝረው ሄዱ። ከዛ ጌታችን ኢየሱስ ክርስቶስ ቀና ብሎ ሲያያት እሷ ነች ያለችው፣ ልትወገር ልትሞት ተስፋ ቆርጣ ያለች ሴትዮ። ግን እኮ ኃጢአት ስትሰራ ዝሙት ስንሰራ ነው አገኘናት ያሉት። ሙሴ እንደዚች አይነቷን በድንጋይ ተወግራ ትገደል ይላል። አንተ ምን ትላለህ? አያችሁ፣ አሁን በሰው ላይ ያለመፍረድ ነው። የኛን የራሳችንን ኃጢአት ማየት አለብን። ብዙዎቻችን በሰው ላይ ነው የምንፈርደው። በቃ እሳቸው እያለን ሰውን በቃ የኛን በቃ ረስተነዋል። በቃ በዛ ላይ እኛ እየተከመረ እየደፈነን ነው፣ እኛን እየቀበረን ነው። እየበዛ ሸክማችን እየከበደ መጣ። ከዛ ቀኖናም ለመቀበል ይከብዳል። አንዳንዱ ቀኖና ሲቀበል እንዲያውም ይህናል መጾት አስራት በኩራትን አውጣ ሲባል ኧረ እኔ ገንዘብ የለኝም፣ በል ስገድ፣ ጾም ስገድ ሲባል ያመኛል ይላል። ጾም ሲባል አይ እንደዚህ ጨጓራ አለብኝ እኔ ተጠንቅቄ ነው እንዲህ ካልጠጣሁ እንዲህ የጾም ምግብ ነገር ካልበላሁ ምናምን ይላል። ደግሞ ሰበብ ይፈጥራል። ስለዚህ እንዴት ብሎ እግዚአብሔር ይማረን? ስለዚህ ሰማዕትነት ነው ይሄ ራሱ። እውነት ጨክኖ እዚህ ውስጥ መግባት ራሱ ለዚህ ሰው እኮ ኃጢአት ሲሰራ አይፈራም። እግዚአብሔርን እፈራለሁ ግን ይላል። እግዚአብሔርን የሚፈራ ሰው እኮ ኃጢአትን አይሰራም። እግዚአብሔር ያየኛል ይላል፣ እንደ ዮሴፍ ማለት ነው። እግዚአብሔር ያየኛል። በዛ በጲጥፋራ ቤት የነበረው ማለት ነው። የጲጥፋራ ሚስት መልኩን ደምግባቱን አይታ ወጣትነቱን አይታ ተመኘችው ይላል። እሱ ግን በፍጹም አላደርገውም እግዚአብሔር ያየኛል አለ። ከዛ በግድ አለችው። እምቢ ሲል ጮኸች፣ ሸሚዙን ይዛ ሊደፍረኝ ነው ብላ ማለት ነው። አንዳንዴ ብጥለው በገለበጠኝ አለ አይደለ? ልክ እንደዛ ማለት ነው። ስለዚህ ሰዎች መጥተው እሱን አፋፍሰው አሰሩት ማለት ነው። እውነት እንዲህ ናት እኮ። አንዳንዴ እውነተኞቹ ይታሰራሉ፣ ሐሰተኞቹ ነፃ ይወጣሉ። በዓለማችን ያለው ይሄ ነው። በሐሰት የከበሩ ሰዎች አሉ፣ በሐሰት ላይ ጫፍ የደረሱ ሰዎች አሉ፣ በመንፈሳዊም በዓለማዊ። በእውነት ደግሞ የሚታሰሩ የሚንገላቱ መከራ የሚደርስባቸው አሉ፣ የሚሳደዱ ትልቁም ትንሹም የሚያሳድዳቸው፣ የሚያንቋሽሻቸው፣ የሚያዋረዳቸው፣ የሚንቃቸው። የሥላሴ ፍጡርን መናቅ እግዚአብሔር በአምሳሉ በአርአያው ከማህፀን ጀምሮ እኔ አምላክህ እግዚአብሔር ነኝ አለ በትንቢተ ኢሳይያስ ላይ። ከማህፀን ጀምሮ የሰራን እግዚአብሔር ነው። ሁላችንም ኃጢአተኞች ነን። ጻድቅ የለም። ጻድቅ ከሆነ እዚህ ምን ይሰራል? ኃጢአተኞች ነን፣ በደለኞች ነን። ኃጢአታችንን እግዚአብሔር ነው የሚያውቀው። በደላችንን እግዚአብሔር ነው። ምናልባት አሁን የወጣ ኃጢአት ሊኖር ይችላል። እያንዳንዳችን ኃጢአት የምናውቀው ይኖራል። እኛ ሳይሆን ከኛ ጀርባ ደግሞ ሌሎች የሚያውቁት ይኖራል የሰራነውን ኃጢአት። ሰርቀሃል፣ ሌባነህ፣ እንዲያርገሃል፣ እንዲያርገሻል የሚሉ አሉ አይደል?
ከዛ በላይ ደግሞ እግዚአብሔር የሚያውቀው ሌላም የከፋ ኃጢአት ይኖራል። እግዚአብሔር ተሸክሞናል ሁላችንንም ከነ ኃጢአታችን ከነ በደላችን። ንስሐ የገባን ሰዎችም የረሳነው ሊኖር ይችላል። ሰይጣን የሸመቀው ወይም ደግሞ አውቀን የደበቅ ነው ብናገር ምን ይሉኝ ይሆን ብለን ተሳቀን የተውነው ዝም ያልነው ጭራሹን የረሳነውም አንጠፋ። ግን እግዚአብሔር ቢተውልን ሰይጣን ደግሞ ያችን ይዛል ማለት ነው። ጠላታችን ከሳሻችን ስለሆነ ቅድም እንዳልኩት። ስለዚህ በተቻለ መጠን ኃጢአታችንን ሙሉ በሙሉ ተናዘን በንስሐ ሕይወት መመላለስ ነው ያለብን። ያው ዞሮ ዞሮ የትምህርቶች የስብከቶች ሁሉ ነገሩ ፍጻሜው ምንድን ነው? ንስሐ የክርስቶስ ስጋና ደም መደምደሚያው እሱ ነው። ንስሐ ገብቶ የክርስቶስን ስጋና ደም መቀበል ነው ማተሚያው። በቃ እሱ ነው። ከዛ በኋላ ሰይጣን አይሰለጥንብን፣ ተስፋ አንቆርጥ፣ ራሳችን ለማጥፋት አንሄድ፣ በሰው ላይ አንዘልፍ፣ በሰው ላይ አንነሳ፣ ሰውን አንዘልፍ፣ አናንቋሽሽ፣ አንንቅ። ዛኔ መንፈሳዊነቱ ይዋሃደናል። ከኛ ክብር ይልቅ የሌላው ክብር እንዲገለጥ ልክ እንደ ቅዱሳኑ ሌሎቹ ክብር እንዲገለጥ እንፈልጋለን። የእኛን ታናሽነት እንረዳለን። ከኛ በላይ ብዙዎች እንዳሉ ደግሞ እንመሰክራለን። ከዚያስ እግዚአብሔር እኛን ከፍ ከፍ ያደርገናል። ራሱን የሚያዋርድ ከፍ ይላል፣ ራሱን ከፍ የሚያደርግ ይዋረዳል። ያንን ነው መንፈሳዊነት ማለት። ከዚህ ይጀምራል እና ቅዱስ ጳውሎስ ምን ይላል? አሁንም በገላትያ 3:3 ላይ በመንፈስ ጀምራችሁ አሁን በስጋ ትፈጽማላችሁን ይላል። ሰው መንፈሳዊ ይሆንና ከዛ ወደ ዓለማዊ ይመራዋል። ድሮ ዘማሪ ነበር፣ ድሮ ቀዳሽ ነበር፣ ድሮ አወዳሽ ነበር፣ ድሮ ቤተክርስቲያን ይመላለስ ነበር፣ ድሮ ገዳማትን ይጎበኝ ነበረ፣ የበረከት ሰው ነበረ፣ ድሮ ይለፋ ነበር፣ ይዘክር ነበረ፣ አስራት በኩራቱን ያወጣ ነበር። ሁሉን እርግፍ አድርጎ ይተውና ደግሞ ወደ ዓለማዊ ይሄዳል። ከዛ ደግሞ እንዴት ነው እኔ እኮ እንደዚህ ነበርኩኝ በቃ ነበርኩ ብሎ በነበር ያወራዋል ማለት ነው። ያ አይደለም የሚፈልገው። አሁን በነበርማ ሳጥናኤልም አለቃ ነበር፣ የመላእክት አለቃ ነበር። በነበርማ ያስቆሮቱ ይሁዳም እንደነ ቅዱስ ጴጥሮስ፣ እንደነ ቅዱስ ማቴዎስ፣ እንደነ ቅዱስ ዮሐንስ ምን ነበር? ሐዋርያ ነበር። ስለዚህ ጌታውን ሸጠና እሱም ሲኦል ገባ። በንስሐ ላለመመለስ ጨክኖ ማለት ነው። ልቡን አደንድኖ አምጾ በነበርማ እነ አርዮስም እነ ንስጥሮስም እነ አውጣኪም እነ መቅዶኒዮስም ትላልቅ ሰዎች የተባሉ በትምህርታቸው በመንፈሳዊም በዓለማዊም የመጠቁ የተባሉ ትላልቅ ሰዎች ነበሩ። ካዱ፣ ወደቁ ነበሩ ነው። አሁን ግን የሉም። በስጋ ብቻ ሳይሆን የሌሉት በመንፈሳዊም የገነት ሰዎች አይደሉም፣ የመንግስተ ሰማያት ዜጎች አይደሉም። አያችሁ፣ ክርስቶስን ክዶ ገነት መንግስተ ሰማያትን መውረስ የለም። በነበር አሁንም እኔ ቄስ ነበርኩ፣ እኔ ዲያቆን ነበርኩ፣ አሁንስ ጌታ ጠራኝ የሚሉ አሉ አይደለ? መናፍቃኑ ጋር ያም ነበር ነው፣ ግን አሁን አይደለም። ዘማሪ ነበርኩ፣ አሁን ግን አይደለሁም ነው ማለት ነው። እንደዛ ነው የሚሉት። ስለዚህ ይሄ ነበር የሚለው ነገር አይጠቅምም፣ ወይም ደግሞ እንደ ዝና የሚወራም አይደለም። አንዳንድ ሰዎች እኔም እኮ እንዲህ ነበርኩ፣ ነበርክ፣ ግን እየነበርክም አልነበርክም ማለት ነው። እየነበርክም አልኖርክበትም፣ ወይም እየነበርሽም አልኖርሽበትም። ለይስሙላ ነው ማለት ነው። እና በገንዘብ በጥቅማ ጥቅም ተዳለው የሚሄዱ ሰዎች አሉ። አንዳንዶቹ ጭራሽ ጌታን አገኘ ነው ይላሉ። እነሱ ጠፍተው እግዚአብሔር የሚያገኛቸው እግዚአብሔር ሎቱ ስብሐት ክርስቶስ ጠፍቶ ነው እነሱ የሚያገኙት። ያሳዝነኛል እንደዚህ አይነት ንግግሮች በእውነት ሎቱ ስብሐት እግዚአብሔር ይቅር ይበላቸው። ጌታን አገኘሁት ይላሉ። ምን አይነት ንግግር ነው ግን? በእውነት በጣም ይሄ ካለማስተዋል የሚነገር ንግግር ነው። እንደው ከተባለም ጌታ እኔን አገኘኝ፣ ከጠፋሁበት አገኘኝ፣ ከወደቅኩበት አነሳኝ ቢባል መልካም ነው። እዛ ግን ከወደቀበት ነው የተነሳው ነው ጥያቄው። እንደዛም አይሉም እነሱ። ሲጀመር ጌታን አገኘሁት እነሱ የበላይ ሆነው እሱ ጠፍቶ ሎቱ ስብሐት እነሱ የሚያገኙት ማለት ነው። የእኛም ትውልድ እንደዚህ ነው። በቃ እንዲህ ከሚባልበት ቦታና እንደው እግዚአብሔርን ነው የምናመልከው ከሚሉ በአፍ ብቻ ዝም ብለው ጥቅስ ከሚጠቅሱ ሰዎች እግዚአብሔር ይሰውረን በእውነት። እና በእውነት ክርስቶስም ያለው እኮ ዝም ብሎ ጌታ ሆይ ጌታ ሆይ የሚለኝ መንግስተ ሰማያትን አይወርስም አለ አይደል? ምንድን ነው ያለው? ቃሌን ሰምቶ የሚያደርገው ነው የሚለው። ቃሌን ሰምቶ የሚያደርገው እኔ በእርሱ እኖራለሁ፣ እርሱም በእኔ ይኖራል። አንድም እንደዚህ የሚያደርግ ሰው ቃሌን ሰምቶ የሚያደርገው ምን ይላል? ቤቱን በአለት ላይ የሰራ ልባምን ሰው ይመስላል ይላል። እና ስለዚህ ቃሉን ሰምቶ በስራ መተርጎም እንጂ እንዲህ ይላል ብቻ አይደለም ማለት ነው። እና ስለዚህ ለዚህ ነው በመንፈስ ጀምራችሁ በስጋ ትፈጽማላችሁ ማለት ይሄ ነው። መንፈሳዊ ነበርኩኝ፣ አሁን ግን አይደለሁም። ቤተክርስቲያን እሳለም ነበር፣ አሁን ግን አቆምኩኝ። እቆርብ ነበር፣ አሁን ግን አቆምኩኝ።
ተመልከቱ። ለምን እጾም ነበር፣ አሁን ግን አቆምኩኝ። ምንድነው ያሸንፈን? ከእግዚአብሔር የሚያርቅ ምን አይነት ፍቅር ነው? ከእግዚአብሔር የሚያርቅ ምን አይነት ህይወት ነው? ስለዚህ ይህንን ማቆም መቻል አለብን ማለት ነው እና መንፈሳዊነት ይህ ነው። ሌላው ቅዱስ ጳውሎስ የመጨረሻ ጥቅሴ ነው። ወደ ኤፌሶን ሰዎች ምዕራፍ 6 ቁጥር 11 ላይ መንፈሳዊነትን ከተላበስን የምንለብሰው ጥሩርና የምንለብሰው ትጥቅ ማለት ነው። ጥሩር ማለት ትጥቅ ነው። ጥሩር ማለት እንግዲህ ቅዱስ ጳውሎስ እንዲህ ይላል፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። ዕቃ ጦር ይለዋል። መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዦች ጋር በሰማያዊም ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ ይላል። መጋደላችን ከማን ጋር አይደለም? ከደምና ከስጋ ጋር አይደለም፣ ወይም ከሰዎች ጋር አይደለም። ተጋድሏችን ይሄ መጋደል ማለት ገድል ከዛ የመጣ ነው። መጋደል ከደምና ከስጋ ጋር አይደለም፣ ከሰው ጋር አይደለም፣ ከክፋት መንፈሳውያን ከአጋንንት ጋር ነው ውጊያችን፣ ተጋድሏችን። አግኝተናቸው አይደለም ከነሱ ጋር የምንዋጋው፣ አይተናቸው አይደለም፣ በጆሮም ሰምተናቸው አይደለም። ግን ራሳችንን ከኃጢአት ስላራቅን ኃጢአት የዲያብሎስ ዋና መውጊያው ቀስት ስለሆነ በንስሐ ስንመላለስ አጋንንት ይቃጠላሉ። ሌላው በጾም በጸሎት ስንተጋ አጋንንት ይቃጠላሉ። በንስሐ እንባ ስናነባ ይቃጠላሉ። ፍጹም ስንመለስ አጋንንት ይቃጠላሉ። አስራት በኩራታችንን ስንሰጥ አጋንንት ይቃጠላሉ። ለእግዚአብሔር ስንሰጥ ወይም ለቤተ እግዚአብሔር ስንሰጥ፣ ለድሃ ስንመጸውት አጋንንት ይቃጠላሉ። ስለዚህ ይዋጉናል ማለት ነው። የሚዋጉን በምንድን ነው? ጸሎት እንዳናደርስ፣ እንዳንመጸውት። ተመልከቱ፣ ገንዘባችን በረከት እንዳይኖረው ይዋጉናል። ይሄንን ማወቅ መቻል አለብን። ሲዋጉን እየነገሩን እየተዋገሁ ነው ብለው አይደለም። እንዳንሰጥ እየከለከሉን ምክንያት እያበዙ አይ መስጠት አለብኝ ይሄማ የእግዚአብሔር ነው ብለን ታጥቀን መዋጋት አለብን ማለት አያችሁ። ይሄ ውጊያ ነው አንዱ። መሳሪያውን ታጥቀን ካልተኮስንበት ምን ዋጋ አለው? የእግዚአብሔር ዕቃ ጦር ማለት እኮ ትጥቅ ማለት ነው። ያ ትጥቅ ምንድን ነው? የእግዚአብሔር ቃል ነው። የእግዚአብሔር ቃል ደግሞ መጽውት ነው የሚለው፣ አስራት በኩራትህን አውጣ ነው የሚለው። ስገድ፣ ጹም፣ ጸልይ፣ ንስሐ ግባ፣ ስጋዬን ብላ፣ ደሜን ጠጣ ነው። ይሄንን እያለኛ አሁን ከዚህ ውስጥ የትኛውን ነው የምናደርገው? አሁን አንዳንዶቻችን አይ እንመጸውታለን እንል ይሆናል። የምንመጸውተውስ በእውነት አሁን ዳቦ የሚገዛ ነው? የተራበን የሚያበላ ነው? የተጠማን የሚያጠጣ ነው? አስራት በኩራት ብለን ሆነ ከመቶ 10% እናወጣለን። ከመቶ 10 ብር ከ1000 100 ብር እንሰጣለን። እኔም ጭምር አልሰጥም። አያችሁ፣ ይሄ ትልቅ እርግማን ነው። ትንቢተ ሚልክያስ ምዕራፍ 2 ላይ እንደተነገረው እናንተ በርጉማን ርጉሞች ናችሁ፣ ከአባቶቻችሁ ዘመን ጀምሮ እናንተ እኔን እግዚአብሔርን ሰርቃችሁኛል አለ። የሰረቅን በምንድን ነው ብላችኋል አለ። በአስራትና በበኩራት እግዚአብሔር እንዴት ሰው እግዚአብሔርን ይሰርቃል አለ። ከዛ በኋላ እስኪ አስራት በኩራቴን አስገቡ፣ ከሰማይ ዝናብን ባላፈስላችሁ፣ የምድርን በረከት አትረፍርፌ ባልሰጣችሁ እኔን ፈትኑኝ አለ እግዚአብሔር። በእውነት እኛ አሁን አስራት በኩራታችን ስለማንሰጥ ገንዘባችን የት እንደሚገባ አናውቀውም። ይመጣል ሲሄድ አናውቀውም። ይገባል ባንክ ውስጥ ሲሄድ አናውቀውም። ወጪው ይበዛል። በረከት የለም። ኑሮ ተወደደ። ምን የሁሉ ብሶት እኮ ከእግዚአብሔር ጋር ስለተጣላን እኮ። እግዚአብሔርን ስለሰረቅ ነው። የሚሰርቀን ብዙ ነው እኛን። እግዚአብሔር ያችን 10% እሱ ስራ ሰጥቶን ገቢ አግኝተን ለሱ ስለማንሰጠው ተመልከቱ። የሚሰርቀን ከኪሳችን አውልቆ ወይም ከቦርሳችን አውጥቶ የሚሰርቀን ክፉ መንፈስ፣ ክፉ ሌባ የምናየው ሳይሆን የማናየው ይወስድብናል፣ ይሰልብብናል። ስለዚህ አንሰጥም፣ አይሰጠንም። በቃ ለዚህ ነው ስለማንሰጥ አናገኝም። ፈልጉ ታገኛላችሁ ሲባል እግዚአብሔር ከኛ የሚፈልገውን ነገር ስላልሰጠ ነው። ስጡ ይሰጣችኋል አይደል እንዴ? ሳንሰጥ እንዴት ነው? እግዚአብሔር ሰጥቶናል። እንዲያውም የሰጠንን ከዛ ሙሉ አምጡ አላለም፣ 50%ም አላለም፣ 10 እኮ ነው ያለን እና ከዛ መስጠት አቅቶናል። ስለዚህ ሰው ሁሉ አልቃሻ ሆነ። ሰው ሁሉ እግዚአብሔርን የሚያማርር ሆነ፣ ከኔም ጭምር። በእውነት ማማረር የለብንም። ተመስገን አምላኬ፣ ተመስገን ፈጣሪ፣ ይህን ስለሰጠኝ፣ ጤናዬን ስለሰጠኝ፣ ህይወቴን ስላቆየህልኝ፣ ኃጢአቴን አስበህ ኃጢአቴን ተቆጣጥረህ እንዲህ ስላላረከኝ፣ ክፉ ስላልመጣብኝ ተመስገን አምላኬ፣ አሁንም ጠብቀኝ፣ እንደው በቃልህ እንድኖር እርዳኝ ብሎ ሰው ለመልካም ስራ መትጋት ነው ያለበት። እግዚአብሔር ለሚፈቅደው መንፈሳዊ ህይወት ራሱን ማትጋት መቻል አለበት ማለት ነው እና ስለዚህ
በመንፈስ ብንኖር በመንፈስ እንመላለስ። እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል ይላል ማለት ነው ቅዱስ ጳውሎስ። ሌላው ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም፣ በመንፈስም የሚመረመር ስለሆነ ሊያውቀው አይችልም። መንፈሳዊ ሰው ግን ሁሉን ይመረምራል፣ ራሱ ግን በማንም አይመረመርም ይላል አንደኛ ቆሮንቶስ ምዕራፍ 2 ቁጥር 14 ላይ። መንፈሳዊ ሰው በማንም አይመረመርም። ለፍጥረታዊ ሰው ዝም ብሎ በልቼ ጠጥቼ ልኑር ለሚል ሰው ግን ለሱ የእግዚአብሔር መንፈስ ነገር ሲነገረው ሞኝነት ነው፣ አይቀበለው፣ መንፈሳዊነትን አይቀበለው። እና ለዚህ ነው በየጊዜው የምናየው ነው። እግዚአብሔርን ይክዳሉ። በልቼ ጠጥቼ ልኑር፣ ዛሬ ደስ ይበለኝ፣ በቃ ምንድን ነው የሚያስደስት ሲባል ገንዘብ ነው የሚያስደስተኝ፣ ሀብት ነው የሚያስደስተኝ ይላሉ። አያስደስተውም እኮ። ብዙ ሀብታም ሰዎች አሉ፣ እውነት ደስተኞች ናቸው? ጠይቋቸው ጠጋ ብላችሁ። እኔና እናንተ ምንተኛው፣ ድሆቹ ምንተኛው እንቅልፍ ይተኛሉ? ጥሩ ህልም እንኳን አያለሙ በእውነት ለመናገር። ስለዚህ የሚያስጨንቃቸው ስትረስ ወይም ዲፕሬሽን የሚፈጥርባቸው ብዙ ነገር አለ። የሚፈታተናቸው ክፉ መንፈስ አለ። ጸሎት የለማ፣ ሀብቱ በጸሎት የታጠረ አይደለማ። እንደ ኢዮብ ቢሆን ይታጠራል፣ ይጠበቃል። ግን አይደለማ እንደዛ። ሀብታም ሰው ይጨንቀዋል፣ ሌሊት አይተኛም። እንደው ሌባ ይዘርፈኝ ይሆን፣ ይሄ ነገር ገብቶ ይሆን፣ ይሄ ነገር ወጥቶ ይሆን፣ ይሄ ነገር ተሽጦ ይሆን፣ ይሄ ነገር ተገዝቶ ይሆን እያለ ይጨነቃል፣ ይጠበባል። የጸሎት ጊዜውን ለዛ ያውለዋል ማለት ነው። ከእግዚአብሔር ጋር የሚገናኝበት የሚነጋገርበት ጊዜ የለውም። እንኳን እሱ እኛም የለንም። ብዙዎቻችን ቢዚ ነን። እግዚአብሔር የሰጠንን ጊዜ ለእግዚአብሔር እንኳን መስጠት አቅቶናል። አንድ ደቂቃ አንድ ሰዓት እንኳን ሰጥተን ተመስገን ማለትን አልቻለም። ጌታችን ኢየሱስ ክርስቶስ ሐዋርያትም ምንድን ያለ አንዲት ሰዓት እንኳን ልትታገሱ አልቻላችሁምን? አንዲት ሰዓት 60 ደቂቃ ንቋታል ጌታችን ኢየሱስ ክርስቶስ 24 ሰዓት ሰጥቶ እሱን ለማመስገን ራሳቸው እግዚአብሔር እንዲጠብቃቸው ለመጸለይ እንኳን እንዴት አንዲት ሰዓት ያንሳቸዋል? አንዲት ሰዓት እንኳን አለ። እዛ ደብረ ዘይት ተራራው ስር እነሱ ተኝተው እሱ ወጥቶ ሲጸልይ ማለት ነው። መጥቶ ሲያቸው ተኝተዋል። ኧረ ተነሱ ቢል አይነሱ። እንደና እንደናንተ ለእንቅልፍ የተመቹ ናቸው። ስለዚህ በጸሎት ሰዓት እንቅልፍ ነው፣ ቀን ላይ እንቅልፍ ነው፣ ቃለ እግዚአብሔር ሲነገር እንቅልፍ ነው፣ ቅዳሴ ላይ እንቅልፍ ነው፣ ማህሌቱ ላይ እንቅልፍ ነው፣ ሰዓታቱ ላይ እንቅልፍ ነው። በቃ መተኛት ነው። ፊልሙ አያስተኛንም። ፊልም ስናይ እንቅልፍ የለም። እግር ኳስ ስናይ እንቅልፍ የለም። ድራማው ስናይ እንቅልፍ የለም። ስለ ሰው ስናወራ እንቅልፍ አይመጣም። የሆነ ሰው አንዱን ሲያማው እንቅልፍ የለም። እንዲያውም ሞቅ ብሎ እንደገና ወሬውን እናሞቀዋለን። ኧረ የኛ ህይወት እንደው ራሳችንን ብንመረምር እኮ የለንም እኮ። እና እግዚአብሔር አምላክ የሰማነውን በልቡናችን ይሳልብን፣ ያሳድርብን። እግዚአብሔር አምላክ በመንፈሳዊ ህይወት እንድንመላለስ አምላከ ቅዱሳን ይርዳን። እግዚአብሔር አምላካችን መንፈሳዊ ሰዎች እንድንሆን ፈሪሃ እግዚአብሔር በልባችን አድሮ በእውነት ለሁሉም ቀና ሐሳብ እንድናስብ አምላከ ቅዱሳን ልዑል እግዚአብሔር ይርዳን። ወስብሐት ለእግዚአብሔር። ይቆየን። ላይክ እና ሰብስክራይብ እንዲሁም ሼር ማድረጉን እንዳትረሱ። እናመሰግናለን።